በድሮ ጊዜ 12 ወንድ ልጆች የነበሩት ያዕቆብ የሚባል ሰው ከነዓን በምትባል ሀገር ይኖር ነበር። ከ12 ልጆቹ በእርጅና ዘመኑ የወለደው የመጨረሻ ልጅ ደግሞ ዮሴፍ ይባላል። ዮሴፍ ከሽምግልና ልጅነቱ አልፎ ከወንድሞቹ በተለየ እግዚአብሔርን የሚፈራ ለቤተሰቡ ፍጹም ታዛዥ ልጅ ስለነበረ አባቱ ያዕቆብም ከሌሎቹ ልጆቹ በተለየ ይወደው ነበር። ያዕቆብ ዮሴፍን ስለ ታዛዥነቱ እንደሚወደው ባወቁ ጊዜ ሌሎች የዮሴፍ ታላላቅ ወንድሞች ግን በዮሴፍ ላይ የጥላቻ መንፈስ አደረባቸው። ወንድማቸው ዮሴፍንም ሲበዛ እየጠሉትና እየቀኑበት መጡ። ለእግዚአብሔርም ለቤተሰቡም ፍጹም ታዛዥ የሆነው ልጅ ዮሴፍ 17 ዓመት ሲሞላው ከታላላቅ ወንድሞቹ ጋር የቤተሰቦቹን በግና ፍየል መጠበቅ ጀመረ። በሄደበት ቦታ ሁሉ አምላኩ እግዚአብሔርን በፍጹም ልቡ ያስብና ያመልክ ነበር። ታላላቅ ወንድሞቹ በዮሴፍ ላይ ያደረባቸው ጥላቻ እየገነነ ቢሄድም ቢገላምጡት፣ ቢሰድቡና ቢያዋርዱትም እርሱ ግን ወንድሞቹን ከልቡ ይወዳቸው ነበር። ከዕለታት ባንዱ ቀን አባቱ ያዕቆብ ስለ ታዛዥነቱ በሚል ለልጁ ዮሴፍ በልዩ ቀለማት የተንቆጠቆጠ ያሸበረቀ ለእይታ የሚያምር ልብስ አሰርቶ ሸለመው። ታላላቅ ወንድሞቹ ይህንን ባዩ ጊዜ ለዮሴፍ ያላቸው ፍጹም ጥላቻ ይባሱን አየለባቸውና መጥፎ ቅናት አደረባቸው። ዓይናቸው ቀላ፣ ልባቸው ሁሉ በወንድማቸው ዮሴፍ ላይ ሸፈተ። አንድ ቀን ማታ ዮሴፍ በሕልሙ ከወንድሞቹ ጋር የእህል ነዶ ሲያስሩ የወንድሞቹም ነዶ ለእርሱ ነዶ ሲሰግዱለት ተመለከተ። ያየውን ሕልሙንም እርሱ ለሚወዳቸው እነርሱ ግን ለሚጠሉት ለወንድሞቹ ነገራቸው። ወንድሞቹም በእኛ ላይ ልትነግስ፣ በእኛ ላይ ገዥ ልትሆንብን እንዳይሆን ብቻ በማለት ከበፊቱ በበለጠ ዮሴፍን ጠሉት፣ ሞቱንም በልባቸው ተመኙለት። በሌላ ጊዜ ደግሞ ብላቴናው ዮሴፍ ሌላ ሕልም አለመ። በሕልሙም ፀሐይና ጨረቃ ከ11 ከዋክብት ጋር ሲሰግዱለት አየ። ይህንን ሕልሙን ለአባቱና ለወንድሞቹ በፍቅር ነገራቸው። ሽማግሌ አባቱ ያዕቆብም እኔና እናትህ ላንተ ለብላቴና ልጃችን እንሰግድልህን ይሆን ብለው ሕልሙን በልቡ አስቀመጡ። ከዕለታት በአንድ ቀን የዮሴፍ ወንድሞች ሴኬም በተባለች ስፍራ በግና ፍየሎቻቸውን ሲጠብቁ ሽማግሌው ያዕቆብ ልጁ ዮሴፍን ጠራና ወንድሞችህና በጎቹ ደህና መቆየታቸውን አይተህና በማለት ወደ ሴኬም ላከው። ታዛዡ ዮሴፍም ትዕዛዙን ተቀብሎ ወደ ሴኬም ጎዳና ወንድሞቹን ለማየት ሄደ። በግ ጠባቂ ወንድሞቹ ዮሴፍን ከሩቅ ባዩት ጊዜ ያ ባለ ሕልም መጣ፣ በእርሱ ላይ ተናደን ከምንሞት እንግደለውና የትሙን እንጣለው ተባባሉ። በዚህ መሃል ሮቤል የተባለው የዮሴፍ ወንድም ግን ለዮሴፍ በልቡ አዘነለት። በዚህም በእኛ እጅ ከምንገድለው ወደ ጉድጓድ እንጣለው አይሻልም አለ። ዮሴፍን ከሞት ለመታደግና ወደ አባቱ ለመመለስ በልቡ ዘዴ እየፈለገ ዮሴፍ ወደ ወንድሞቹ በደረሰ ጊዜ ታላላቅ ወንድሞቹ ተባብረው አንዳች ያክል ብላቴና ዮሴፍን ያዙትና አባቱ ያለበሰውን የሚያምር ልብስ ከሰውነቱ ላይ ገፈፉበት። ዮሴፍንም ወደ ጉድጓድ ወርውረው ጣሉት። ብዙ ሳይቆዩ
በአጠገባቸው ወደ ግብፅ ሀገር የሚጓዙ ነጋዴዎችን ተመለከቱና ከነጋዴዎች ጋር ተነጋግረው የገዛ ወንድማቸውን ለግብፃውያን ነጋዴዎች ለመሸጥ ተስማሙ። ያለ ርኅራኄ ታናሽ ወንድማቸውን ለግብፃውያን አሳልፈው ሸጡት። ይህንን ካደረጉ ብዙ ጊዜ ሳያጠፉ ፍየል አርደው የዮሴፍን የሚያምር ልብስ በደም ነክረው ለአባታቸው ለያዕቆብ የዮሴፍን ልብስ እንዲህ ሆኖ አገኘነው በማለት ላኩለት። ያዕቆብም የዮሴፍን በደም የተነከረ ልብስ ባየ ጊዜ ታዛዡ ዮሴፍ አውሬ የበላው ስለመሰለው የሽምግልና ልቡ ተሰበረ፣ በእጅጉ አዘነ፣ ብዙ ቀንም አለቀሰ። ዮሴፍ በእግዚአብሔር በጽኑ ያምር ነበርና በግዞት በሄደበት በግብፅ ሀገር ለንጉሡ ፈርዖን ባለሟል ለሆነ ጲጥፋራ ለተባለ ሰው አገልጋይ ሆነ። በጲጥፋራ ቤትም በማገልገል ላይ ያለ የጲጥፋራ ሚስት በሐሰት ከሳው ወህኒ ቤት ታሰረ። እግዚአብሔር ግን በወህኒ ቤትም ከዮሴፍ ጋር አብሮት ነበረ። አንድ ቀን እግዚአብሔር ለግብፅ ንጉሥ ፈርዖን በቀጣይ ሊያደርግ ያስበውን ነገር በሕልሙ አሳየው። ንጉሡ ፈርዖን ግን የሕልሙን ትርጉም የሚነግረው አጥቶ ይጨነቅ ነበር። በዚህ መሃል በግብፅ አገር ያሉ ጠቢባን የሕልሙን ፍቺ መተርጎም ተስኗቸው ሳለ ዮሴፍ በእስር ቤት ሆኖ የንጉሡ ፈርዖንን ሕልም ጥንቅቅ አድርጎ ተረጎመለት። በዚህም የተነሳ ንጉሡ ፈርዖን ዮሴፍን ከእስር ቤት አውጥቶ በግብፅ ምድር ላይ አለቃ አድርጎ ሾመው። ዮሴፍ ለንጉሡ ፈርዖን እንደተረጎመለት በግብፅ አገር ለ7 ዓመታት ታላቅ ጥጋብ ሆነ። ዮሴፍም በቀጣይ 7 ዓመታት ደግሞ ዓለም ላይ ድርቅ እንደሚሆን ያውቅ ነበርና ብዙ እህል በጎተራ እንዲከማች አዘዘ፣ አደረገ። በሕልሙ ትርጉም መሰረትም ለ7 ዓመታት ዓለም ላይ ፍጹም የሆነ ድርቅ ተከሰተ። ሰውም ይሁን እንስሳ የሚልሱት የሚቀምሱት ነገር አጡ። ምግብ የሚገኘው በሀገረ ግብፅ ብቻ ሆነ። በዚህም ዮሴፍ በ7ቱ የጥጋብ ዓመታት ያጠራቀመውን እህል ተራብ ብሎ ለሚመጣ የሰው ልጅ ሁሉ ያለ አድሎ ይሸጥ ነበር። ሰው ሁሉ ምግብ ፍለጋ ወደ ግብፅ ሀገር መጓዙን ተያያዘው። የዮሴፍ ወንድሞችም እህል ሊገዙ ከከነዓን ተነስተው ወደ ግብፅ ሀገር ሄዱ። እህል የሚሸጠው ወንድማቸው ዮሴፍ መሆኑን ሳያውቁ እህል እንዲሸጥላቸው ሰገዱለት። ዮሴፍ ግን ወንድሞቹ እንደሆኑ አወቃቸው። ዮሴፍ ወንድሞቹን ባየ ጊዜ በፍጹም ጥላቻ ለባርነት የሸጡት ቢሆኑም እርሱ ግን እያለቀሰ በፍቅር ተቀበላቸው። ወንድማቸው ዮሴፍ መሆኑንም ገለጠላቸው። ስላደረጉት ነገርም ሁሉ ይቅር አላቸው። እነርሱ በክፋት ያደረጉትን ሁሉ እግዚአብሔር እንዴት ወደ መልካም ነገር እንደለወጠው ነገራቸው። አባታቸው ያዕቆብ በሕይወት ካለም ይዘውት እንዲመጡ አዝዞ ወደ መጡበት ላካቸው። ከዛን ዕለት ጀምሮ የዮሴፍ ወንድሞች ሽማግሌ አባታቸውን ይዘው በመምጣት የረሃቡን ዘመን በግብፅ አገር አሳለፉ። ልጆች ከዚህ አስደናቂ ታሪክ ምን ተማራችሁ? እግዚአብሔርስ ዮሴፍን ያከበረው በሚጠሉት ወንድሞች ላይ ያነገሰው ለምን እንደሆነ ታውቃላችሁ? ዮሴፍ ከልጅነቱ ጀምሮ ታዛዥና ቅን፣ አማኝ፣ ይቅር ባይና ሩህሩህ ስለነበረ ነውና እናንተም እንደ ዮሴፍ ለእግዚአብሔርና ለቤተሰቦቻችሁ ለታላላቆቻችሁ ሁሉ ታዛዦች ሁኑ። በረከት የማያልቅበት አምላክ እግዚአብሔር በበረከት ይዋጃችኋልና። ሰላም